ሰላም እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ዛሬም እንደተለመደው ጠቃሚ የቴክኖሎጂ መረጃ ይዤላችሁ ተመልሻለሁ። በዛሬው ቪዲዮ ላይ ደግሞ ይዤላችሁ የመጣሁት ለዋይፋይ ተጠቃሚዎች የሚሆን መረጃ ይሆናል። ዋይፋይ የምንጠቀም ሰዎች የዋይፋይ ኮኔክሽናችን የሚቀንስብን ከሆነ ልናስተካክላቸው ወይም ቼክ ልናደርጋቸው የሚገቡ 5 ወሳኝ ነገሮች አሉ። እነሱን 5ቱንም ወሳኝ ነገሮችን አሳያችኋለሁ። ሙሉን ከተከታተላችሁ በኋላ እናንተም ደግሞ ስልካችሁ ላይም ኮምፒውተራችሁ ላይም ብቻ ዋይፋይ በምትጠቀሙበት ዲቫይስ ይህንን ነገር ተግባራዊ በማድረግ ኢንተርኔት ኮኔክሽናችሁ ደካማ በሚሆንበት ሰዓት ላይ ማስተካከል ትችላላችሁ ማለት ነው። 5ቱንም ስቴፖችን በደንብ አሳያችኋለሁ። ተከታተሉትና ሙሉን ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እያንዳንዱን አይቼ መልስ የምሰጣችሁ ይሆናል። እንደዛሬው አይነት ጠቃሚ የቴክኖሎጂ መረጃዎችን ለማግኘት ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ይህን ቪዲዮ ላይክ አድርጋችሁ ብትጀምሩት ደስ ይለኛል። በቀጥታ ወደ ዛሬው ስራችን እንገባለን። እሺ ወደ ስቴፖቹ ስንገባ 5ቱም ስቴፖች በጣም ቀላል ናቸው። ከቻላችሁ 5ቱንም ተግባራዊ አድርጓቸው፣ ካልቻላችሁ ደግሞ የቻላችሁትን ያህል ተግባራዊ ማድረግ ትችላላችሁ። እሺ የመጀመሪያው የሚሆነው ምንድነው? የእናንተን ዋይፋይ የምትጠቀሙት ዋይፋይ የራሳችሁ ሊሆን ይችላል ወይም ደግሞ የሌላ ሰውም ሊሆን ይችላል። በምትጠቀሙ ሰዓት ላይ የሆነ ሰው የእናንተ ኮኔክሽን እንዲቀንስ ሆን ብሎ ያደርገዋል ማለት ነው። የኢንተርኔት ኮኔክሽን መቀነሻና ጭራሽን ማባረሪያ የተለያዩ ዘዴዎች አሉ እንደምታውቁት። ሰው እነሱን ተጠቅመው የእናንተን ኮኔክሽን ወይ ይቀንስባችኋል ወይ ያባረራችኋል ማለት ነው። ይህንን የሚያደርገው ደግሞ ምንድነው? ማንኛውም ስልክም ሆነ ኮምፒውተር ከዋይፋይ ጋር ሲገናኝ ከዋይፋይ ራውተሩ ጋር ሲገናኝ ማለት ነው። ዋይፋይ ራውተሩ አሳይን የሚያደርገው አይፒ አድሬስ አለ። እሱን አይፒ አድሬስ በመቁረጥ እናንተ እንዳትጠቀሙ ወይም ደግሞ ኮኔክሽናችሁ ደካማ እንዲሆን ያደርጉባችኋል። እሱን እንዴት አድርገን ፊክስ እንደምናደርገው ላሳያችሁ። የመጀመሪያው አውቶማቲካሊ ፊክስ ለማድረግ ነው። ወደ ዋይፋያችን እንገባና ጫና አድርገን ዋይፋያችን እንይዛለን። ከዛም እንደምትመለከቱት እንደዚህ ሆኖ ይመጣላችኋል ማለት ነው። በዚህ ሰዓት ምንድነው የምታደርጉት? ዋይፋያችሁን የምትጠቀሙትን ዋይፋይ ፎርጌት ታደርጉታላችሁ ማለት ነው። ጫና አድርጋችሁ ይዛችሁ ፎርጌት ማድረግ ትችላላችሁ። ወይም ደግሞ እንደ ስልካችሁ ሴቲንግ ላይ በመግባትም ስልካችሁን ይኸው እዚህ ጋር እንደምታዩት ፎርጌት ብላችሁ ዋይፋያችሁን ታቋርጣላችሁ፣ ፓስወርዳችሁን ታስወጣላችሁ ማለት ነው። ከዛም በኋላ እንደገና የይለፍ ቃሉን በማስገባት መልሳችሁ ታገናኙታላችሁ። እዚህ ጋር የይለፍ ቃል ላስገባና ተመልሼ ልምጣ። ፓስወርዱን አስገብቼ እንደምታዩት ኮኔክት አድርጌዋለሁ። ከዛም በኋላ እንደምታዩት ኮኔክት ካደረገልን በኋላ በፊት አሳይን የተደረገበት አይፒ አድሬስ ነበረ። በዚህ ሰዓት እንደገና ፎርጌት አድርጌ በማስገባበት ሰዓት ላይ አዲስ አይፒ አድሬስ ራውተሪ ላይ አሳይን ያደርግልኛል። በዚህን ሰዓት ተቆርጦብኝ ከሆነ ወይም ኮኔክሽን ተቀንሶብኝ ከሆነ ይስተካከልልኛል ማለት ነው። በዚህ ወይ ካልተስተካከለላችሁ ደግሞ 5ኛ ስቴፕ ላይ እንዴት አድርጋችሁ ማኑዋሊ ራሳችሁ አሳይን እንደምታደርጉ ስለማሳያችሁ በትዕግስት ተከታተሉ። እሺ የመጀመሪያው ይህንን ይመስላል። ወደ ሁለተኛው ስንገባ ደግሞ የኢንተርኔት ኮኔክሽናችሁ ደካማ የሚሆንበት ምክንያት በአንድ ዋይፋይ ላይ በጣም ብዙ ተጠቃሚዎች በሚኖሩበት ሰዓት ነው። የእናንተን ዋይፋይ ሊሆን ይችላል ወይም ደግሞ የምትጠቀሙትን ዋይፋይ ማን እየተጠቀመባችሁ እንደሆነ ካለ እናንተ ፍቃድ ማወቅ ትችላላችሁ። ይህንን ለማወቅ ደግሞ አፕሊኬሽን አለ፣ ፊንግ የሚባል አፕሊኬሽን አለ። እሱን አፕሊኬሽን ዳውንሎድ አድርጋችሁ ትከፍቱታላችሁ። ፕሌይ ስቶር ላይ የሚገኝ አፕሊኬሽን ነው። ፊንግ ነው የሚለው እንደነገርኳችሁ ፕሌይ ስቶር ላይ ዳውንሎድ አድርጉት። ከዛም እንደምታዩት እዚህ ጋር ስካን ፎር ዲቫይስ የሚል አለ። እሱን ስካን ፎር ዲቫይስ የሚለውን ትጫኑታላችሁ። በዚህ ሰዓት ላይ እንደምትመለከቱት ከናንተ ዋይፋይ ላይ የተገናኙትን ዲቫይሶችን በሙሉ ያሳያቸዋል። በስልክም ይሁን በኮምፒውተር ይሁን እያንዳንዱን ዲቫይስ እዚህ ጋር ያመለክታቸዋል ማለት ነው። በዚህ ሰዓት ያለ እናንተ ፈቃድ የሚጠቀም ሰው ካለ በቀላሉ ከዚህ ማስወጣት ወይንም ማባረር ትችላላችሁ ማለት ነው። ቀጣይ እርምጃችሁን ራሳችሁ መወሰን ትችላላችሁ። ወይም ደግሞ ቀጣይ እርምጃችሁን የማታውቁ ካላችሁ ኮሜንት ላይ ጻፉልኝ። ምን ማድረግ እንደምትችሉ ደግሞ በቀጣይ ቪዲዮ አዘጋጅላችኋለሁ ማለት ነው። ሁለተኛው ይህንን ዘዴ መጠቀም ይሆናል። እሺ አሁን ደግሞ ወደ ሶስተኛው እንግባ። ሶስተኛ ላይ ደግሞ የምናደርገው ምንድነው? ዲኤንኤሳችንን እንቀይራለን ማለት ነው። ዲኤንኤስ ማለት ከዚህ በፊት ቪዲዮ ሰርቼበታለሁ። ስለ ዲኤንኤስ ያላያችሁት ካላችሁ ቻናል ውስጥ ገብታችሁ መመልከት ትችላላችሁ። ዲኤንኤስ ማለት ዶሜን ኔም ሰርቨር ማለት ሲሆን ይህንን በማስተካከል የኢንተርኔት ኮኔክሽናችን ደግሞ ፋስት ማድረግ እንችላለን። ዲኤንኤሳችንን በሁለት አይነት ዘዴ ማስተካከል እንችላለን። የመጀመሪያው ማኑዋሊ ሲሆን ሁለተኛው ደግሞ አፕሊኬሽን በመጠቀም ነው። ሁለተኛውን ብትጠቀሙ ሪኮመንድ አደርጋችኋለሁ። አፕሊኬሽን በመጠቀም ምንም ሳትለፉ እራሱ ይቀይርላችኋል ማለት ነው። ይህንን አፕሊኬሽን ፕሌይ ስቶር ላይ ገብታችሁ ዳውንሎድ ታደርጉታላችሁ። 1.1.1.1 የሚል አፕሊኬሽኑ ስሙ ነው። ፕሌይ ስቶር ላይ ገብታችሁ ሰርች አድርጉት ታገኙታላችሁ። ከዛም ይህንን አፕሊኬሽን ካወረዳችሁት በኋላ ከላይ ያለችዋን 3 ሰረዟን ትጫናላችሁ። ከዛም መጀመሪያ ላይ የመጣላችሁን 1.1.1.1 የሚለውን እሱን ሰሌክት ታደርጋላችሁ። ከዛም ባክ ብላችሁ ወደ ኋላ እንመለሳለን ማለት ነው። እንደምታዩት እዚህ ጋር ተቀየረልን። በፊት ከነበረው አሁን ተቀይሯል። ከዛም ታች ላይ ያለች ቶንግል አለች። እሷን ቶንግል ኦን እናደርጋታለን። እንደምታዩት ነው ኮኔክትድ ብሎኛል። ኮኔክት አደረገልኝ ማለት ነው። ዲኤንኤስን ቀይሮልኛል። በዚህም በክላውድፍሌር ዲኤንኤስ መጠቀም እችላለሁ። ፋስት እና ሰኪዩር የሆነ ኢንተርኔት ይሰጠኛል ማለት ነው። ሶስተኛው ዘዴ ይህ ነው። ዲኤንኤሳችሁን በመቀየር ኢንተርኔት ኮኔክሽናችሁን ማፍጠን ትችላላችሁ ማለት ነው። አሁን ደግሞ ወደ አራተኛው ዘዴ እንግባ። ወደ አራተኛው ዘዴ ስንገባ ደግሞ ኢንተርኔት ኮኔክሽናችሁ ደካማ ከሆነባችሁ ማድረግ ያለባችሁ ምንድነው? የዋይፋይ ራውተራችሁን ማጥፋትና እንደገና ማብራት ነው ማለትም ሪስታርት ማድረግ ሌላው አማራጭ ነው ማለት ነው። ሪስታርት ስታደርጉ ዋይፋይ ራውተራችሁን አጥፍታችሁ ከ5 እስከ 10 ደቂቃ የሚያህል ብትቆዩ አሪፍ ነው። ከዛም በኋላ እንደገና ስታርት ታደርጉታላችሁ፣ ታስጀምሩታላችሁ ማለት ነው። ቤት ውስጥ ካላችሁ ቀላል ነው። ፓወር በተኑን በመጫን የዋይፋይ ራውተራችሁን አጥፍታችሁ ማብራት ትችላላችሁ። ከቤት ውጭ ከሆናችሁ ደግሞ በቀጥታ ወደ አድሚን ፓኔል በመግባት ሪቡት ማድረግ ትችላላችሁ። ይህ ለእናንተ በጣም ቀላል ነው። ሰው ማሳየት አይጠበቅብኝም። አራተኛው ዘዴ የዋይፋይ ራውተራችሁን ሪቡት ማድረግ ይሆናል ማለት ነው። ምክንያቱም ዋይፋይ ራውተርም ልክ እንደ ሌሎቹ ዲቫይሶች በሙሉ እረፍት ይፈልጋል። 24 ሰዓት 7 ቀናትን በሙሉ በርቶ የሚቆይ ዋይፋይ ራውተር ከሆነ ደካማ ሊሆንባችሁ ይችላል። ስለሆነ በተቻላችሁ አቅም የዋይፋይ ራውተራችሁን ማሳረፍ መልካም ነው። አሁን ደግሞ በቀጥታ ወደ 5ኛው ዘዴ እንግባ።
አምስተኛው ዘዴ የሚሆነው መጀመሪያ ላይ ያሳያችሁን ዘዴ ላይ ጠቆም አድርጊያችኋለሁ። አምስተኛው የሚሆነው እናንተ ስልካችሁን ከዋይፋያችሁ ኮኔክት በምታደርጉበት ሰዓት ላይ የዋይፋይ ራውተራችሁ የናንተን ዲቫይስ የሚያውቅበት አይፒ አድሬስ አሳይን ያደርጋል ማለት ነው። ይህንን አይፒ አድሬስ እንዴት እናንተ ራሳችሁ ማኑዋሊ አሳይን ማድረግ እንደምትችሉ አሳያችኋለሁ። ይህንን በማድረግም የሆነ ሰው ቆርጧችሁ ከሆነ ወይም ደግሞ ኮኔክሽናችሁን ቀንሶባችሁ ከሆነ እንዲስተካከል ማድረግ ትችላላችሁ፣ ማኑዋሊ በማስተካከል ማለት ነው። ቀላል ነው። ይህን ለማድረግ ከባድ ነገር አይደለም። ወደ ዋይፋያችን እንገባለን። ከዛም እንደምትመለከቱት ዋይፋያችሁ ይመጣላችኋል ማለት ነው። ዋይፋያችሁ ከመጣላችሁ በኋላ ጫን አድርጋችሁ በመያዝ ሞዲፋይ ኔትወርክ ሴቲንግ ወይም ደግሞ ሞዲፋይ ሴቲንግ የሚለው ውስጥ መግባት ትችላላችሁ። ወይም ደግሞ እንደ ስልኩ ይለያያል። ከጎን የሴቲንግ ምልክት ካለ ወደ ሴቲንግ ምልክቷ ትገባላችሁ። ከዛም በኋላም እንደምትመለከቱት አድቫንስድ የሚል አማራጭ ይመጣላችኋል። አድቫንስድ የሚለውን ትነካላችሁ። ከዛም አይፒ ሴቲንግ ላይ እንደምትመለከቱት ዲኤችሲፒ የሚል አማራጭ አለ። እሱን ዲኤችሲፒ የሚለውን አማራጭ ታች ላይ ወዳለ ወደ ስታቲክ ወደሚለው ትቀይራላችሁ። ስታቲክ ስታደርጉት እንደምታዩት አይፒ አድሬስ፣ ጌትዌይ፣ ኔትወርክ ፕሪፊክስ ሌንግዝ የሚል ይመጣላችኋል። እኛ የምንፈልገው አይፒ አድሬሳችንን ማኑዋሊ አሳይን ማድረግ ስለሆነ በጣም ቀላል ነው። እዚህ ጋር የምትመለከቱት ላይ 192.168.1.2 ይላል። ይህ የዋይፋይ ራውተሩ አሳይን ያደረገልኝ ነው። ራሴ ግን እንዴት አድርጌ እንደምቀይረው ላሳያችሁ። መጨረሻ ላይ ክሊክ ታደርጉና እዚህ ጋር ያለውን ቁጥር ታጠፉታላችሁ። ከዛም ከ1 እስከ 255 ድረስ ደስ ያላችሁን ቁጥር እዚህ ጋር ታስገባላችሁ። ለምሳሌ እኔ 23 ብዬ ልስጠው ወይም ደግሞ 33 ብዬ ሰጠውት። ደስ ያላችሁን ስጡ። ከ1 እስከ 255 እናንተ የተመቻችሁን ትሰጡታላችሁ ማለት ነው። ከዛም ይህንን አይፒ አድሬስ ከሰጣችሁ በኋላ ቀላል ነው። ሴቭ የሚለውን በመጫን ሴቭ ማድረግ ትችላላችሁ። ራሳችሁ ማኑዋሊ አሳይን አደረጋችሁ ማለት ነው። ሶ እነዚህን 5ቱን ስቴፖችን በመጠቀም የዋይፋያችሁ ኮኔክሽን ደካማ ከሆነባችሁ ማስተካከል ትችላላችሁ። የዛሬው መረጃ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።